ጊዜ ቢዝነሶች ፌል የሚያደርጉበት ምክንያት ይሄን ነገር ባለማወቃቸው ምክንያት ነው። እሱ ምንድነው? ቢዝነስ ከመጀመራቸው በፊት ቢዝነሱን እንዴት ነው የሚከፍቱት፣ ቢዝነስ ሲከፈት ምን ስታደርጋዎች እንዳሉ እነሱ እንዴት ማለት እንዳለባቸው ስለ ቢዝነስ ናውሌጅ ሳይኖራቸው ቢዝነሱን ክሬት ያደርጉታል። ከሆነ ጊዜ በኋላ ሉዝ ያደርጋሉ። ይህ የሚፈጠረው ቢዝነስ ናውሌጅ ስለሌላቸው ነው። በተለይ ደግሞ አብዛኛው ኢትዮጵያ ውስጥ የሚከፈቱ ቢዝነሶች ሰክሰስፉል ከመሆን ይልቅ ፌል የማድረግ እድል አላቸው። ፌል ባደርግ እንኳን ተጨማሪ ኢንካም የማያስገኙ ናቸው። በቃ አዛ ውሃ ቀዳ ውሃ መንደስ አይነት ናቸው። የማያድጉ ናቸው። በዚያው በቃ ገንዘብ ሜክ ያደርጋሉ፣ ግን ምንም እድገት የማያሳዩ ቢዝነሶች ናቸው። እናንተ ግን ቢዝነስ እየጀመራችሁ ነው ይቻላል፣ ቢዝነስ መጀመር እያሰባችሁ ነው ይቻላል፣ ጀምራችሁ ነው ይቻላል። መቼም ቢሆን መቼም እነኝህን 7 ነገሮች ሳታውቁ ቢዝነስ ውስጥ ባትገቡ በጣም እመክራለሁ። ምክንያቱም እኔም ላይ የጠቀመኝ ነገር ስለሆነ ነው እናንተ ሼር ማድረጋችሁ እዚህ ጋር። ስለዚህ በዚህ ቪዲዮ ቢዝነስ ከመጀመራችሁ በፊት ማወቅ የሚኖርባችሁ 7 ነገሮችን በዚህ ቪዲዮ እነግራችኋለሁ። እኔንም አታውቁኝ አዘህልኝ ይባላለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰባችን ይሁኑ። ወደ ቪዲዮ። አንደኛው ላክ ኦፍ ቢዝነስ ናውሌጅ ወይም ደግሞ ቢዝነሱን አለመረዳት እናየዋለን። የእናንተ ቢዝነስ ምንድን ነው? ለምሳሌ ብዙ ሰው ቢዝነሱ ምን እንደሚሰራ በቅጡ አያውቀውም። ለምን እንደሆነ እንግራችሁ። ብዙዎቻችሁ ከትምህርት ቤት ስትማሩ ትምህርት ቤት የቀረጻችሁ እናንተ ተቀጣሪ ለማድረግ እንጂ ቢዝነስ እንድጀምሩ ሀብታም እንድትሆኑ ወይ ደግሞ የራሳችሁን ነገር እንድታገኙ ተፈልጎ አይደለም። ኤምፕሎይ ሆናችሁ ተቀጣሪ ሆናችሁ እንድትቀሩ ተፈልጎ ነው ትምህርት ቤት ክሬት የተደረገው። በዚህ ምክንያት ትምህርት ቤት ትማራላችሁ። ከዛ ስትወጡ እዛ ጋር ያላችሁ የቅጥር አእምሮ ነው። ስለዚህ በቅጥር አእምሮ ቢዝነስ መጀመር ትፈልጋላችሁ። ይሄ ማለት በባህያ አእምሮ ንጉሥ ለመሆን እንደመሞከር ነው የሚቆጠረው። ይሄ ደግሞ መቼም የማይሆን ነገር ነው። ስለዚህ ቢዝነሱ ናውሌጅ ልታደርጉት ይገባል። ቢዝነሱን ልትረዱት ይገባል። ለምሳሌ የእናንተ ቢዝነስ ሶሻል ሚዲያ ከሆነ ሶሻል ሚዲያ ማርኬቲንግ ኢንዱስትሪ ከሆነ የእናንተ ስራ የትኛው ነው የሚሆን ማወቅ ይጠበቅባቸው። ሁሉንም እኔ ስራ አይባልም አይደል? ኮፒራይቱን፣ ጂኦግራፊ ዲዛይኑን፣ ሁሉንም ነገር እኔ ስራ ማለት አትችልም። የእናንተ የሆነው ነገር እናንተ የምትችሉበት ነገር መጣችሁ በዛ ላይ መስራት ነው እንጂ ለምሳሌ የእናንተ ስራ ማኔጅመንት ሊሆን ይችላል። ሰራተኞችን ማኔጅ እያደረጋችሁ ስራ መስራት ሊሆን ይችላል። ማርኬቲንግ ሊሆን ይችላል። የዛ ድርጅት የድርጅታችሁ የቢዝነሳችሁ አምባሳደር መሆን ሊሆን ይችላል። ወይም ደግሞ ልክ እንደ ተቀጣዮቹ እናንተ አንዱን ስራ መስራት ሊሆን ይችላል። አንዱ ነገር ላይ በወስናችሁ ያን ነገር መስራት ነው እንጂ ሁሉን ጋር ደርሰን ማለት አይቻልም። በተጨማሪ ቢዝነስ ምን ይፈልጋል የሚለውን ራሱ በዛው ማወቅ ይጠበቅባቸዋል። እኔ ለምሳሌ ብስኩት እየፈለኩኝ እናንተ ግን ከረሜላ መስጠቱኝ ከሆነ እየተግባባን ሄደ ማለት ነው። እየተግባባን ሄደ። እኔ ብስኩት ጠይቄ እናንተ ከረሜላ እየሰጠችኝ ከሆነ እንዴት ነው ታዲያ ቢዝነስ የሚፈጠር የሚችል? አንድ ቢዝነስ እኮ ቢዝነስ የሚባለው የሆነ ችግር ፈቶ ለዛ ችግር ገንዘብ ሲገኝ ገንዘብ ሜክ ሲያደርግ ነው ያ ቢዝነስ ሆነ የሚባለው ማለት ነው። ቢዝነስ ሲጀመር በዚህ በኩል ፈላጊ አለ፣ ያንን ቢዝነስ ያንን ነገር የሚፈልግ ፈላጊ አለ፣ በዚህ በኩል ደግሞ ያ ቢዝነስ ያለው ሰው አለ። ስለዚህ ቢዝነስ ምን ያደርጋል? እነኚህ ነገሮች ማገናኘት ነው ቢዝነስ ማለት። እነኚህ ነገሮች ካልተገናኙ ቢዝነስ ሊባል ይችላል። ይሄኛው ለምሳሌ ይሄኛው ወይም ደግሞ የሚፈልገው ፈላጊው ሶፋ ቢፈልግ የኛው ቢዝነስ ደግሞ ፈርኒቸር ካምፓኒ ሆኖ ግን አልጋ የሚሰራ ከሆነ አይጠቀምም አይደል? ቢዝነስ የተፈለገው አይደል? ግን የኛው ፈርኒቸር ካምፓኒ ሆኖ ከዛን ሶፋዎችን ጠረጴዛዎችን የሚያመርት ሆኖ የኛውም ደግሞ ልክ እንደዛ ፍላጎቱ ይሄ የሚሰራውን ከሆነ እነኚህ ሲገናኙ ቢዝነስ ተፈጠረ ማለት ነው። ገንዘብ ሜክ ተደረገ ማለት ነው። ቢዝነስ ይሄ ነው። ብዙ ሰው ግን ቢዝነስ አይደለም። ቢዝነስ ለእሱ ቢዝነስ ምንድነው? የሆነ ነገር ከፍቶ በቃ ዝም ቁጭ ብሎ የሚበዛ ይመስላል። ኖ አሁን ላይ በጣም ታላላቅ የሚባሉ በጣም ታዋቂ ቢሊዮነር ካምፓኒዎችን ካያቸዋቸው ከመከፈታቸው በፊት ለብዙ ዓመታት ኪሳራ ውስጥ ገብተው ነበር። ደግሞ ተረዱ፣ ኪሳራ ውስጥ ገቡ እያልኩኝ ነው። ነገር ግን እነኛ ያለፉበትን ሲቹዌሽን እየነገርኳቸው ለብዙ ዓመት ኪሳራ ውስጥ ነበር። ነገር ግን አንድም ቀን ተስፋ ሳይቆርጡ በመንቀሳቀሳቸውና ማርኬቱን በመረዳታቸው ምክንያት አሁን የደረሱበት ደረጃ ላይ ደርሰዋል። ስለዚህ ቢዝነሱን ናውሌጅ አድርጉት፣ ቢዝነሱን ተረዱት። ሁለተኛው ደግሞ ፖር ፕላኒንግ ይባላል። ደካማ የሆነ እቅድ። ሁሌ የምናገረዋለን፣ አሁንም እናገረዋለን። እቅድ ሳይኖራችሁ ቢዝነስ የሚባል ነገር አይታሰብም። እቅድ ሳይኖራችሁ ቢዝነስ ማሰብ አይቻልም። በቃ በጭራሽ ቢዝነስን ያለ እቅድ ደግሞ ያለ ቢዝነስ መንቀሳቀስ አይችልም።
ለምታወጡት ወጪ እቅድ ሊኖራችሁ ይገባል። ማርኬቲንጋችሁ እንዴት እንደምታሳድጉ እቅድ ሊኖራችሁ ይገባል። ቢዝነሳችሁ እንዴት ክሬት እንደምታደርጉ፣ ለማን እንደምትሸጡ፣ ምን እንደምታደርጉ እቅድ ልታወጡ ይገባል። ያለ እቅድ መንቀሳቀስ አትችሉም። በቃ እቅድና ቢዝነሳችሁ እጅና ጓንት ሆነው መስራት ይኖርባቸዋል። ብዙ ሰው ምን ያደርጋል? እቅድ የላቸውም። በቃ እቅድ ግዴታ ወሳኝና ወሳኝ የሆነ ነገር ነው። እቅድ የላቸው ማለት የሆነ የተሳሳተ ካርታ ይዛቸዋል ማለት ነው። እቅድ ሊኖራቸው ይገባል። ለምሳሌ ከአዲስ አበባ ተነሳችሁ ሐዋሳ መሄድ ብትፈልጉ እና ግን ቤት መሄድ እንዳለባችሁ ካላወቃችሁ መቼም ደርሳችሁ መቼም ሐዋሳ የምትባለውን ከተማ ልታያቅቷት አትችሉም። እቅድ ማውጣት ብቻ አይደለም። በነገራችን እቅዱ ይሰራል ወይ፣ እቅዱ ትክክለኛ እቅድ ነው ወይ ማለት ይገባናል። አሁንም ወደ ቅድሙ ምሳሌ ሰላችሁ ከአዲስ አበባ ተነሳችሁ አሜሪካ መሄድ ብትፈልጉ ካርታው ደግሞ ለንደን ከሆነ እየጠቆመ ያለው ወደዳችሁን ጠላችሁ መቼም ቢሆን አሜሪካ አትደርሱ። ወይም ደግሞ ቀለል አድርጋችሁ ከዚህ ከአዲስ አበባ ሐዋሳ መሄድ ብትፈልጉና ከዛን በዛ ለመሄድ ካርታ ብትይዙ ግን ካርታው ከአዲስ አበባ ሐዋሳ ሳይሆን ከአዲስ አበባ ባህር ዳር የሚወስድ ከሆነ እንዴት ነው ሐዋሳ መድረሱ የምትችሉት? እንዴት መድረሱ አትችሉም። ምክንያቱም ካርታዎች ተሳስተው ነው። እቅዳችሁም ልክ እንደዚህ ነው። እቅዳችሁ ትክክለኛ መስመር የማይዝ ከሆነ መቼም የምትፈልጉበት ደረጃ ቢዝነሳችሁ እንዲያደርግ የምትፈልጉበት ደረጃ ልትደርሱ አትችሉም። ወደ ሶስተኛው እንሂድ። ሶስተኛው ካፒታል እጥረት ነው። ብዙ ሰው ሲገጥመው ያለ ግን የገንዘብ እጥረት ያጋጥመዋል። የገንዘብ አያያዝ አይችልበትም። ገንዘባቸው እንዴት መቆጠብ እንዳለባቸው፣ በቢዝነስ ውስጥ እንዴት መያዝ እንዳለባቸው ምንም ነው የሌላቸው። ይህ ነገር ደግሞ የሚገርመው ከድሮም ጀምሮ ያለ ነገር ነው። አንተ ቤት ያሉ ሰዎች ያሉበት ነገር ቢለው ይሄ ነው። ገንዘባቸው እንዴት ማኔጅ ማድረግ እንዳለባቸው ያውቁ። በተለይ ደግሞ በቢዝነስ ውስጥ ገንዘብ ማኔጅ ማድረግ በጣም ቁልፍ የሆነ ነገር ነው። ምክንያቱም ገንዘብ የቢዝነስ ሰንሰለት ነው። ለምሳሌ በድሮ ጊዜ አንድ ነገር ይዛችሁ መንቀሳቀስ ጋሪ ትጠቀሙ ነበር። በቃ ገንዘብ ማለት ልክ እንደ ጋሪ ነው። ቢዝነሳቸው አሁን ካለበት ጥሩ ደረጃ ይዞ የሚያሻገር ፈረሱ ነው። ገንዘብ ማለት ፈረሱ ነው። ፈረሱ ጋሪው ሲጎትተው ጋሪው ቀጥ ብሎ ይሄዳል። የሚፈለግበት ደረጃ ቦታ ሲደርስ ይቆማል። ገንዘብም ልክ እንደዛ ነው። ቢዝነሳቸውን ኢንቨስት ታደርጉታላችሁ። ፈረሱ ይንቀሳቀስና የሚፈልጉበት ደረጃ እንዲደርስ ቢዝነሱ ጥሩ ቦታ እንዲደርስ ያደርጋል። ይህ የምታደርጉት ደግሞ ገንዘብ አያያዛችሁ ሲሻሻል፣ የገንዘብ አጠቃቀማችሁ ጥሩ ሲሆን ነው። ብዙ ሰው ምን ያደርጋል? የሆነ ቢዝነስ ይጀምራል፣ የሆነ ገንዘብ ሜክ ማድረግ ይቻላል። ጉዳዩ ከባድ ነው፣ በጣም ከባድ። ጓደኞቼ ካልጋበዝኩኝ፣ ፈታ ካላልኩኝ፣ የሆነ ውድ ነገር ካልገዛሁኝ ምናምን ይላል። ምን ሆናችሁት ነው ለጊዜያዊ ነገር ውስጥ ለመግባት ፈታ ማለት ምናምን ምን ሆናችሁት? ያ ገንዘብ እኮ የመጀመሪያው ወደዳችሁን ጣላችሁን ቢዝነሳችሁ ከጀመራችሁ በኋላ መጀመሪያ የምታገኟቸው ገንዘቦች መቼም ቢሆን ለራሳችሁ መጠቀም የለባችሁ። ለራሳችሁ የሚያስፈልጋችሁን ነገር ቀንሳችሁ አስፈላጊ የሆነ ነገር ቀንሳችሁ የቀረውን ቢዝነሳችሁ ኢንቨስት ማድረግ ያለባችሁ እንጂ እንዴት ገንዘብ አገኘው ብሎ ሰው ይዝናናል? እንዴት ገንዘብ አገኘው ብሎ ሰው ገና ቢዝነስ እየጀመረ ገንዘብ አገኘው ብሎ እንዴት ያጠፋዋል? ይህ እኮ የእብደት ስራ ነው። ስለዚህ መቼም ቢሆን ገንዘባችሁን ማጥፋት የለባችሁ። ገንዘባችሁ የበለጠ ኢንካም እንዲያገኝ ራሳችሁ ቢዝነሱ ላይ ኢንቨስት አድርጉት፣ ትጠቀሙበታላችሁ። ወደ አራተኛው ደካማ የሆነ ማርኬቲንግ ነው። ያው ይሄ ምንም ግልጽ የሆነ ነገር ነው፣ ማስረዳትም የሚያስፈልገው ይመስለኛል። ማርኬቲንጋችሁን የእናንተን ገበያ የእናንተን ቢዝነስ ለማይፈልግ ሰው መሸጥ ማለት በጣም ድድብና የሆነ ነገር ነው። ይቅርታ አድርጉ። ምክንያቱም እገዛ ያለው ሰው መኪና አይሸጥም፣ እገዛ ያለው ሰው ሳይክል አይሸጥም። ገበያ አለማወቅ ማለት ደግሞ ያንን ነገር ለማይፈልግ ሰው ያንን ቢዝነስ መሸጥ ማለት ነው። እቅድ ሲኖራችሁ ማርኬቲንግ የእናንተ እቅድ ማን ነው? ማርኬቲንጋችሁ ማን ነው? ምንድን ነው የምትሰጡት? ያ ሰውዬ ምንድን ነው የተቸገረበት ያለው ችግር ምንድን ነው? ጉዳቱ ሚሊዮን ተረዱ። ምንድን ነው እንቅፋቱ? ምንድን ነው የእናንተ ሰው የእናንተ ኦዲየንስ ምንድን ነው አሁን የተቸገረበት ያለው ነገር? ከእናንተ ቢዝነስ አንጻር ማለት ነው። ምንድን ነው የተቸገረበት ያለው ነገር? ምንድን ነው የተስተጓጎለበት ያለው ነገር? ምንድን ነው የሚፈልገው የሚለውን ልታያዙ ይገባል። ከዛ በንቃት ሆናችሁ የእናንተን ደንበኞች መከታተል እና ማየት ይኖርባችሁ። ይወዳችሁ ወደዳችሁን ጣላችሁን ማንን ሰው እናንተን ለማበረታታት ብሎ ቢዝነሳችሁን አይጠቀምም። ሞኛቱ ነው። አንድ ሰው የእናንተን ነገር ሊጠቀም የሚችለው ከዛ ቢዝነስ የሚያገኘው ጥቅም ካለ ነገር ብቻ ነው። የእናንተ ቢዝነስ የእናንተ ነገር ሊጠቀም የሚችለው እንጂ በጭራሽ እንዳታስቡት። የእናንተ ቢዝነስ የሚጠቀመው እሱ የሚጠቀመው ነገር ካለ ብቻ ነው። ስለዚህ
እናንተ እዚህ ጋር መንገድ ያለባችሁ እሱ የእናንተ ቢዝነስ ቢጠቀም ምን አይነት ጥቅም ምን አይነት ቫሊዩ ሊያገኝ እንደሚችል አሳዱ። በምንም መንገድ ሆነ አሳዱት። ያኔ ይገዛቸዋል። ያኔ ተረቷችሁ ይቀበላቸዋል። ከዚህ ውጭ ደግሞ የማርኬቲንግ መጽሐፎችን ማርኬቲንግ ፊልሞችን ብትመለከቱ ሪኮመንድ ያደርጋቸዋል። ምክንያቱም ተጨማሪ ናውሌጅ እንድታደርጉ ስለሚያደርግ። ወደ አምስተኛው ነው። አምስተኛው ብዙ ጊዜ ኢትዮጵያ ውስጥ የሚገጥመኝ ነገር ነው። እናንተ መገጠማችሁ ነው ይችላል። የማስተናገድ ችግር፣ የከስተመር አያያዝ ችግር በጣም ይታያል። በጣም ከስተመር እንዴት ነው የሚያዝ ብዙ ሰው አያውቁም። እንደ ልክ የሆነ ካፌ ስገቡ ቤቱ ዘይ ከከከበዋል የሆነ በቃ የቆሸሸ ነገር ያለው አስተናጋጆቹ በዛ ፊታቸውን ጠለውት ምናምን። አዎ አልፈድም፣ ምናልባት ደክሟቸው ነው ይችላል። ግን ደግሞ ያም ሆነ ያ ከስተመር ያ ነገር አይገባውም፣ አይደለም። በምትችሉት አቅም ከስተመራችሁ እንዳይናደድ ልታደርጉ ይገባል። ምናልባት ደግሞ የመንግስት መስሪያ ቤት ከሄዳችሁ የባሰን የግል እንደውም ይሻላል። የግል በጣም በጣም አሪፍ ነው። የመንግስት ቦታ ስትሄዱ ግን መናገር ያስፈልጋል። ጫሱት፣ እናንተ ኮሜንት ላይ ጫሱት። መናገር ያስፈልጋል። ከስተመራችንን የምንይዝበት መንገድ የምንንከባከብበት መንገድ በጣም መቀየር አለበት ብዬ የማስበው ይሁን ነው። እኔ እዚህ ጋር የመጣሁት ለምን እኮ አይደለም። እኔ እዛ ጋር የመጣሁት ልስተናገድ። ስለዚህ እኔ እንደ እንቁላል እንደሚሰበር እንቁላል አድርገው ተንከባክበው መላክ እንጂ በጭራሽ ንቀትም ሆነ ምንም አይነት ነገር ማሳየት አያስፈልግም። የለባቸው ምናልባት እንደዚህ አይነት ነገር ገጥሟቸው ይችላል። ብቻ እንለፈው። ወደ ስድስተኛው እንሂድ። እናንተ ግን ተጠቀሙበት። ወደ ስድስተኛው እንሂድ። ስድስተኛው አሁንም ይሄ ነገር ኢትዮጵያ ውስጥ ያለ ነገር ነው። ኢትዮጵያ ውስጥ የትም ዓለም ብትሄዱ እንደዚህ አይነት ነገሮች ያሉ የማይሆኑ ሰዎችን ቢዝነሳቸው ውስጥ ማስገባት፣ ቢዝነሳቸው የማያዋጡ ሰዎች፣ በተለይ ደግሞ እነኛ ሰዎች ምንድናቸው? ምን አይነት ሰዎች እንደሆኑ ነገራቸው። የመጀመሪያ ምልክታቸው በትንሽ ነገር በሚጠጤ ነገር የሚንጫጩ ሰዎች። ለምሳሌ የሆነ ሆቴል ውስጥ የሆነች ሼፍ ምግቡን በጣም አጣፍታ ሰርታ ግን አላቋዋ የሆነ ነገር ቆሽም ሳያየ ምግቡን ከማድነቅ ይልቅ የሰራችውን ምግብ ከማድነቅ ይልቅ የቆሸሸው ነገር የሚንጫጫ አይነት እንደዚህ አይነት ሰዎች በቃ ውጋት የሆኑ ሰዎች ናቸው። ውጋት ስለእናንተ ስሜት ስለእናንተ ነገር ምንም የማይጨነቁ እንስሳዊ የሆኑ ሰዎች ናቸው። አንደኛ ቢዝነሳቸው ውስጥ ያሉ ሰዎችን ይበክላሉ። ሁለተኛ ቢዝነሳቸው እንዲከሰር ምክንያት ይሆናሉ። ሶስተኛ ደግሞ የሆነ ቀን ይህን ነገር ያወቃችባቸው ቀን ጠለላቸው። ከዛ በፊት ግን የሆነ ከመፈጠሩ በፊት አታስገቡ። ብዙ ሰው ምን ያደርጋል? ቢዝነስ ጀመርና የሆነ ያጎቱን ልጅ ወይ ደግሞ የሆነ ሰው ያስገባል። ያ ሰውዬ አንድ ሰው ያወጣቸው የእናንተ ቢዝነስ ውስጥ ከማስገባታችሁ በፊት እንዲሰራ ከማስገባታችሁ በፊት ያ ሰው ለቢዝነስ ይመጠናል ወይስ አይመጠንም በሉ። በጭራሽ እሱማ ጓደኛዬ ነው እንዴት እሱ ስራ ፈቶ እኔ እንዴት እንቀሳቀሳለሁ? ኖ እናንተ ለራሳቸው ማሰብ ይኖርባቸው። በስንት ልፋትና ጥረት እዚህ ጋር የገነባችሁት ቢዝነስ በአንድ የሆነ ሰው መጥቶ እንዲያፈስባቸው መፍቀድ የለባቸው። ያ ሰውዬ ምን ዓላማ ይዞ እንደመጣ አታውቁም። ስለዚህ የማታውቁትን ሰው ቢዝነሳቸውን ሊለውጥ የማይችል ሰው ቢዝነሳቸውን ማስገባት ማለት ቢዝነሳቸውን እንዲከስር ምክንያት የሚሆን ነገር ነው። ስለዚህ በጭራሽ ቢዝነሳቸውን የማይጠቅም ከእናንተ ኳሊቲ ጋር የማይገጥም ሰው በጭራሽ ማስገባት የለባቸው። እንዳታስገቡ ነው። ወደ ሰባተኛው ከጊዜ ጋር አለመጓዝ ነው። ሁሉም ነገር ተለዋዋጭ ነው። ሁሉም ነገር እስኪ ተለዋዋጭ መሆኑን ዝም ብላችሁ ተረዱ። ከዛሬ 100 ምናምን በቃ ከብዙ ዓመታት በፊት አንድ ሰው ከአንድ ሰው ጋር ኮሚኒኬት ለማድረግ እዛ ቦታው ድረስ መሄድ ይጠበቅበታል። ከዛም ደግሞ ተሻሻለና ደብዳቤ መጣ። ሰዎች በደብዳቤ ሀሳባቸውን፣ ስሜታቸውን ነገሮች መግለጽ ጀመሩ። ከዛም በኋላ ደግሞ ስልክ የሚባል መጣ፣ በገመድ የሚሰራ። ከዛም በዛ ሀሳባቸውን ሼር ማድረግ ጀመሩ። ከዛም ደግሞ በየኪሳችን ስልክ የሚባል ነገር ገባ። ከዛም እኛም ሀደው እያነድን ማናገር ጀመርን፣ ሰዎችን ማውራት ጀመርን። ከዛም ደግሞ ስማርትፎን መጣ። በስማርትፎን ቻት ማድረግ ጀመርን፣ ስልክ ማውራት ጀመርን። አሁን ደግሞ መጣ ቪዲዮ ኮል። ሰዎችን ካሉበት እያየናቸው ማናገር ጀመርን። አያችሁ፣ በዚህ ሁሉ ዓመታት ውስጥ ይህ ሁሉ ነገር እየተለዋወጠ መጣ። እኛም ቢሆን ቢዝነሳችን ከዓለም ጋር አንድ ላይ መቀየር አለበት። ለምሳሌ ድሮ ማስታወቂያ የሚስተዋወቀው መጽሔቶች ላይ፣ ጋዜጣዎች ላይ ነበር። ከዛ ደግሞ ወደ ቴሌቪዥን መጣ። መጀመሪያ ወደ ሬዲዮ መጣ፣ ከዛን ወደ ቴሌቪዥን መጣ። ከዛን አሁን እንደምናየው ወደ ሶሻል ሚዲያ ዞሯል። ግን እናንተ እኔ ድሮን አዲሱን አልጠቀምም በድሮ ስታይል ነው የምንቀሳቀሰው ብላችሁ ያኔ
በሬዲዮ ዘመን የነበረውን በጋዜጣ የነበረውን ማስታወቂያ የምትጓዙ ከሆነ ወደኋላ የቃላቸው ነው የሄዳችሁት ማለት ነው። በጣም ኋላ ቃል የሆናችሁ መታችኋል። ይህ ደግሞ ቢዝነሳችሁን የሚገድል ነው። ሁሌም ቢሆን ከዓለም ጋር እኩል ሆናችሁ መጓዝ ይኖርባችኋል። የትናንት ፍላጎት ዛሬ የለም። እሱን ተውት። ድሮ ፋሽን ተብሎ የለበስ የነበረ ልብስ አሁን ለብሳችሁ መንገድ ላይ ብትወጡ እንደ እብድ ነው የምትታዩት። ያ መሆን እንዲህ ነው የምትባሉት አይደል? ምክንያቱም ተቀይሯል። ስለዚህ ድሮ የነበረን የቢዝነስ ስታይል አሁን ብታመጡት ማንም አይቀበላችሁ፣ ማንም አይቀበላችሁ። ስለዚህ ከጊዜው ጋር አብራችሁ መለወጥ፣ አብራችሁ ማደግ ይኖርባቸዋል። 8ኛ ቦነስ ልስጣችሁ። 8ኛ ቦነስ ምንድነው? ተስፋ ለመቁረጥ። ሌላ ምንም ነገር ዛቸው ተስፋ ተቆርጡ። ሁሉም ሰው የመጣው ተስፋ ካለመቁረጥ ነው። ሁሉም ሰው ስኬታማ የሆነው ተስፋ ባለመቁረጡ፣ ተስፋ በመያዙ ምክንያት ነው። ስለዚህ በቢዝነሳችሁ ተስፋ ይኖራችሁ። ለመንጋት እንደሚመሸው ነው ቢዝነሳችሁ የሚከሰው ምናልባት ትርፋማ ሊሆን ይችላል ለመሆኑ ይሆናል። ስለዚህ በጭራሽ ተስፋ የሚባል ነገር መቁረጥ አይታይባችሁ። ተስፋ እንዳትቆርጡ። ዛሬ ባይሳካ ነገም መሳካቱ አይቀርም። ስለዚህ ተግታችሁ ዲስፕሊን ሆናችሁ ቢዝነሳችሁን ለማቅናት ሞክሩ። ከዚህ ሰዓት ድረስ እያዳመጣችሁኝ ከሆነ ይህ ቪዲዮ በጣም እንደወደዳችሁት ጥርጣሬ የለኝም። እዚህ ቻናል አዲስ ከሆናችሁ አሁን የምንነጋቸው ነገር ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ሰብስክራይብ ስታደርጉ በዚህ ቪዲዮ በጣም ምርጥ የሆኑ ቁም ነገር የሆኑ ቪዲዮዎች ስለሚቀርቡላችሁ ይህን ቻናል ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኝ።